ولا تقبلوا ይሄን የተናገሩት ሰዎች ደግሞ እንዳትቀበሉ ከነሱ ላይ ولا تقبلوا لهم شهادة أبدا ይሄን ቃል አወጡ ስለዛች ሴት ወይ ስለዛ ወንድ ከነዚህ ሰዎች ምንም አይነት ምስክርን እንዳትቀበሏቸው አለ አላህ Subhanahu Wa Ta'ala ምስክር አላመጡም አራት ይሄን ነገር አርጋለች አሉ ወይ ይሄን ነገር አርጓል ብለው ተናገሩ አይደለም አራት ምስክር አላመጡም 80 ይገረፋሉ ከዛ ደግሞ ከነሱ ምንም አይነት ምስክርነትን እንዳትቀበሏቸው ይሄ አላህ Subhanahu Wa Ta'ala ነው እየነገረን ያለው ክብደቱ የሰው ልጅ ክብር አለው ስለተጠላ ሌላ ችግር ስላለበት ከዛ ሰው ጋር ያንን ቃል ለእህቱ ወይ ለወንድሙ ወይ ደግሞ ለሚያቀው ለአማኝ ሴቶች ለሌላም መጠቀም አልተፈቀደልንም አላህ Subhanahu Wa Ta'ala ይጠብቅ ሱብሃንአላህ እንዳትቀበሏቸው አለ ኡላኢከ ሁሙል ፋሲቁን አለ እነዛ ሰዎች ምንድናቸው አለ እነሱ ናቸው ኮረፕሽን ውስጥ የገቡት አለ አላህ Subhanahu Wa Ta'ala ሁሙል ፋሲቁን ስለ አንድ ሰው የሌለችበትን ስለ አንድ ሰው የሌለበትን ስንት ትዳር ተፈቷል በመባል ብቻ ስንት ሊጋቡ ያሉ ሰዎች ተለያይተዋል በመባል ብቻ ከዛ እሷ መገባበትን ኮረፕሽን አስቡት እሱ የሚገባበትን ኮረፕሽን አስቡት አላህ Subhanahu Wa Ta'ala አራት ምስክርን አለ አርጋለች ከተባለ ካላመጡ በማለቱ ብቻ እንዲሁ እኮ ነው ያልኩት እንዲሁ እኮ ነው ያልኳት በማለቱ ብቻ እኮ ነው አላህ Subhanahu Wa Ta'ala ሸሃደተን አበዳ ወላ ተቀበሉ ከነሱ ላይ እንዳትወስዱ ምንም አይነት ምስክርን አበደ ምንም አይነት ምስክርን ሱብሃንአላህ ይሄው ክብደቱን እህቶች ወንዶች እሺ ከዛ ምን አለ ሱብሃነል ኻሊቅ ወኡላኢከ ሁሙል ፋሲቁን እነሱ ናቸው አለ ኮረፕሽን ውስጥ የገቡት አለ እዛ ለቀላል ነገር አድርገው ከአፋቸው የሚያወጡት ከዛ ምን አለ إلا الذين تابوا من بعد ذلك وأصلحوا except إلا الذين تابوا توبة ያደረጉ وأصلحوا ከዛ ደግሞ አስተካከሉ توبة ያደረጉ ከዛ ደግሞ አስተካከሉ የነበረውን ያንን ሲያረጉት የነበረውን وأصلحوا فإن الله غفور رحيم الله سبحانه وتعالى extremely ይቅርባይና አዛኝ ነው الله سبحانه وتعالى ከዛ ምን አለ የኛ ጌታ والذين يرمون أزواجهم እነዛ ደግሞ